ነው ኢየሱስ ክርስቶስ ስልጣን መሰጠቱ ፍጡር መሆኑን ያሳያል። እንዳው ፈጣሪ ስልጣን አይሰጥ። እኛ እኮ ኢየሱስ የሰውን ስጋ ለብሷል። በተለየ አካሉ ከሰማይ ወርዶ ወልድ የሰውን ስጋ ለብሷል፣ የፍጡሩን ስጋ ለብሷል ብለን እኮ ነው የምናምነው። በጣም ጥሩ። በቃ እንደዛ እንደምናምን ለማንኛውም ብቻህን አምላክ የተባለው ማነው? እዚህ ቦታ ላይ አብ ነው ወይ? አብ ነው። እሱን አምናል። እሱ ነው። እሺ እንደ መጽሐፍ ቅዱስ ለምንድን ነው አሁን አንተ ለምሳሌ ሴት ልጅህን የሆነ ሰው መጥቶ ቢደፍርብህ ያ ሰው ምን ታደርገዋለህ? ሴት ልጅህን ብላቴና ነች፣ ድንግልናዋን መጣና ወሰደብህ። እዚያ የፍርድ ቤቱ ዳኛ መጣና ምን አለ? አንድ ጫፉን እንዳትነካ ያለ ልጨርስ። አልሰማሁክም። ልድገምልሽ። ሴት ልጅህን ብላቴና ልጅህን ድንግል ነች እንበል፣ ቁንጭዬ ልጅህን እንደው የአብራክህን ክፋይ መጣና የሆነ ሰው ደፈረብህ፣ ድንግልናዋን ወሰደው። ከዚያ የፍርድ ቤቱ ዳኛ ያዘና ምን አለ? በቃ ሰው ልጅህን የተደፈረብህን ከደፋሪው በቃ እንተ 50 ብር ክፈል አለው። 50 ብር አምጣና ለልጅቱ አባት ላንተ ማለት ነው እንካ አንተ ይሄን ውሰድ፣ ምንም አልቀጣህም፣ በቃ ልጅቱንም እንዳውም ጠቅልለህ ውሰድ ብሎ እዛ ሰውዬ ልጅህን ለደፈረብህ ሰው አሳልፎ ሰጣት። በቃ ይሄ ዳኛ። ይሄ ፍርድ ፍትህ ነው ብለህ ታምናለህ? ትክክል ነው? እንትኑ ምሳሌው ራሱ ለእኔ ግልጽ አይደለም። ልጅቷ ልጅ ተደፈረች። ልድገምልህ። አንተ ሴት ልጅ አለህ ብላቴና ልጅ መጣና የሆነ ሰው ደፈረብህ ልጅህን። ዳኛው መጣና ሊፈርድላችሁ በመካከላችሁ 50 ብር ተቀጣ አለው ሰውየውን የደፈረብህን። ያን ብር በቃ 50 ብር ተቀጣ፣ ለ50 ብር ለአንተ ማምጥቶ ይሰጥሃል። ከዛ እሱ ጫፉ አይነካም ያ ሰውዬ። እንዳውም ምን ያደርግለታል ዳኛው? የደፈርካትን ልጅ ወስደህ ውሰድ፣ በቃ 50 ብር ከፍለህ ውሰድ አለው ሰውየው። ልጅቱን አንጠልጥሎ ይዘብህ ሄደ፣ ደፍሯትም ማለት ነው። ለአንተ ግን 50 ብር አምጥቶ ተቀጥቷል፣ አለቀ። ይሄ ፍርድ ይሄ ዳኛ ትክክል ያደረገው ብለህ ታምናለህ? እኔ የዳኝነት ባለሙያ አይደለሁም እኮ። ይሄ ነገር በአንተ ልጅ ላይ ቢደረግ እንደዚህ አንተ ትስማማለህ? ይሄን ትቀበላለህ? ይሄን ፍርድ ልጅህን ደፍሮብህ ድንግልናዋን ወስዶብህ እዛ በኋላ ዳኛ መጣና 50 ብር እንካ በቃ ተቀጣ አለውና እና 50 ብር ቀጣው። ልጅቱንም በዛ አጠቃልቁ ሰራለው። ትስማማለህ በዚህ አንተ? ልጅቱንም ውሰድ አግባት ወይም እዛው እንደፈለግህ አድርጋት ተባለ። አዎ ለአንተ 50 ብር ይቀጣል። በቃ ሰውዬ ጫፉ አይነካም ይሄ ሰው። እሺ ብሩ ወይም ቅጣቱ የተላለፈበት ሰዓት የቆየ ስለሆነ 50 ብር ብዙ ሆኖ ሊሆን ይችላል በሰዓቱ። እሺ ብር ተቀጣ፣ በብር ቅጣት ታለፈ እንበል። ነገር ግን ልጅቱን የደፈራት ሰውዬ እንዴት በገንዘብ ተቀጥቶ ቢያልፍ ፍትሃዊ ነው ብለህ ታምናለህ ወይ ነው? ይሄ የምድራዊ ሕይወት ስለሆነ ባላምንበትም ልቀበለው ግዴታ ሊሆንብኝ ይችላል። ወይም የምድራዊ ሕግ ስለሆነ የምድራዊ ሕግ ስለሆነ ጥሩ። የአምላክ ሕግ እንደዛ ቢሆንስ እንደው ፍትህ ነው ብለህ ታምናለህ? ለምሳሌ የአምላክ ሕግ ቢሆን አሁን ይሄ ፍርዱ እሺ፣ ቅድም በምሳሌ ላይ የጠየቅኩህ እኔ ዳኛ ነው ያልኩህ ምድራዊ ስለሆነ እሺ፣ እንደው ፈጣሪ እንደዛ ብሎ ቢፈርድ ትክክል ነው ይሄ ፍርድ ብለህ ታምናለህ? ልጅ ተደፍራ 50 ብር ከፍሎ የሰው በቃ ልጅቱን አጠቃሎ በዛ ይወሰድ አንተ ዘንድ በል ቢልህ አባት ምን ትላለህ? ትክክል ነው ብለህ ታምናለህ? የፈጣሪ ፍርድ እንደዚህ ሊሆን ይችላል? የፈጣሪ ፍርድ ከሆነ መግደልም ይችላል፣ መውሰድም ይችላል፣ ለሌላ ሰውም ማሳለፍ ይችላል። እዚህ ፍርድ ትክክል ነው ብለህ ታምናለህ አንተ? የእኔ ማመን ያለማመን ግዴታ የለብኝም። የፈጣሪ ሕግ እስከሆነ ድረስ መቃወም አልችልም እኮ። ስለዚህ ልጅህን መጥቶ ሊደፍር የፈጣሪ ሕግ ሆኖ ከተገኘ ልትቃወም የምትችልበት መንገድ የጠበበ ነው። ባታምንበትም ልትቀበል ትችል ይሆናል። እሺ በጣም ጥሩ፣ ችግር የለውም። ያቸው አይደለ ፍርዱ ባላምንበትም ፈጣሪ ካለ አለ ነው በሚለው እየወሰድክ ነው። እንለፎች ችግር የለውም። ይሄ አሁን እዚህ ጋር ይሄውልክ ፈጣሪ እኛን አስፈቅዶ አይደለም እኛን የፈጠረን አይደለ? እሱ ሌላ ጥያቄ ነው። እኛን አስፈቅዶ አይደለም